የረጅም ጊዜ እቅድ የሌላቸው ቀን ያመጣሽ ነገሮችን እየሰሩ እለቱን ወይም ቀኑን የሚገፉት እድሜያቸውን የሚገፉት ኑሯቸውን የሚገፉት ነገ ሲነጋ ምን ለመስራት እንደፈለጉ ምንም እቅድ የሌላቸው ፎሎወርስ ተብሎ ይጠራል። ሁለተኛው ኳድራንት ከፍ ያለ ማይንድ ሴት ወይም ምልከታ ስለ ዓለም ግንዛቤ፣ ስለ እቅድ፣ ስለ ቪዥን ያላቸው ከፍ ያለ ግንዛቤ ያላቸው እቅድ የሚያስቀምጡት ራዕይ የሚያስቀምጡት ነገር ግን ያንን እቅድ ወደ ተግባር መለወጥ ያልቻሉ። ሶስተኛው ኳድራንት ሃይ አክሽን የሚወስዱ ነገር ግን ሎው ማይንድ ሴት ያላቸው በየዕለቱ በጣም ቢዚ ናቸው። ለሚሰሩት ስራ ዲሲፕሊንድ ናቸው፣ ኦርጋናይዝ ናቸው። ነገር ግን ፈጣሪ በሰጠን አእምሮ አስበን ባይ ሎንግ ራን ትልቅ ቦታ ላይ መድረስ እንደምንችል የማያምኑ ሰዎች ፕሮዲውሰርስ ይባላሉ። በህይወታቸው ማዕከል አካባቢ በሆነ ጊዜ ላይ ግን የሆነ ተስፋ የሚቆርጡ ከዛ እንደ አዲስ የሚያስቡ የሚጸጸቱ ሰዎች ናቸው እነዚህ አይነት ሰዎች። ኳድራንት 4 በጣም በሚገርም ሁኔታ ሁሉም ኳድራንቶች ወደዛ ቢሄዱ እጅግ በስት የሆነ ኳድራንት፣ ይህን ኳድራንት ልዩ ስም ሌላ ስም ማጂክ ኳድራንት ብለው ይጠራሉ። ማጂክ ኳድራንት ምታታዊ ሃይ ማይንድ ሴት አለ፣ ሃይ ፐርፎርማንስ አለ። የነዚህ የሁለቱ ድምር ነው ኳድራንቱን የፈጠረው። ነገሮችን ወደፊትን ማየት የሚችሉ ጠንካራ አመለካከት ያላቸው የብዙ ዓመት የ5 የ10 15 ዓመት ትልቅ ህልም ማስቀመጥ የሚችሉ የዓለምን አጠቃላይ አውድ መገመት ማየት ፎርካስት ማድረግ የሚችሉ ሰዎች፣ ትላልቅ ሎንግ ተርም የሆኑ ቪዥኖችን የሚያስቀምጡ ሰዎች፣ በየቀኑ በሚገጥማቸው ነገሮች የማይበገሩ በሆነ ቴክኒክ ለማለፍ የሚጥሩ ችግሮችን እንደ ኦፖርቹኒቲ የሚያስቡ የሚወስዱ ሰዎች፣ ክሬት ባደረጉት ህልማቸው ላይ ስትሮንግ የሆነ ብሊፍ እምነት ያላቸው ሰዎች ናቸው። ላቀዱት እቅድ በየቀኑ ሽርፍራፊ ደቂቃዎች፣ ሰከንዶችም ጭምር በጣም ጠንካራ ትኩረት የሚሰጡት ካልቲቬት የሚያደርጉት እንደ መልካም ገበሬ ማለት ነው። እነዚህ ሰዎች አቺቨርስ ተብሎ ይጠራሉ። ለቻናላችን አዲስ የሆናችሁት መርሃ ግብሮቻችንን ለመከታተል ሰብስክራይብ በማድረግ ይጀምሩ። ለሌሎችም እንዲደርስ ሼር አድርጉላቸው። ይህንን ቪዲዮ ላይክ በማድረግ ይጀምሩ። እናመሰግናለን። ሰላም ጤና ይስጥልን ውድ እይታ M7 ዩቲዩብ ቻናል ቤተሰቦች እንዴት ቆያችሁ? እንዴት ከረማችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ስለመጣችሁ እጅግ እናመሰግናለን። ዛሬ ጥቂት ሰዓት ወስደን በጣም ምርጥ ትምህርት ከእናንተ ጋር ለጥቂት ደቂቃዎች አብረን የምንቆይ ይሆናል። ይህንን ትምህርት በቶፕ ሪዛልትስ አካዳሚ የሚባል ዌብሳይት ላይ የምናገኝ ይሆናል ኮት ሳደርግ። ስለዚህ ከዛ ጋር እጅግ ጠቃሚ ነው ብዬ እስቲ ጥቂት ደቂቃ ከኔ ጋር የምትቆዩት አንድ ትምህርት ይዤ መጥቻለሁ። በርዕሱ ላይ እንደምናየው ላይፍ ኳድራንትስ ይላል። ኳድራንት ሲባል በማቴማቲክስ እና በጂኦሜትሪ የምናውቀው ነገር ሆኖ ህይወትን እንዴት በኳድራንት ማስቀመጥ ተችሏል፣ ወይ ስኮላርስ እንዴት አስቀምጠዋል ህይወትን በግራፍ ወይንም በኳድራንት የሚባለው ነገር ከኛ ህይወት ጋር እያመሳሰልን በደንብ የምንከታተል ይሆናል። ከዝግጅቱ ጋር መልካም ቆይታ እንዲሆንላችሁ ጋብዛችኋለሁ። እንደምናየው ላይፍ ኳድራንትስ ነው የምለው ህይወታችንን እንዴት እየመራን ነው፣ ኑሯችንን እንዴት እየኖረን ነው፣ ጭንቅላታችንን ማይንዳችንን እንዴት እያሰራን ነው፣ የየዕለት ዕለት ውሏችን ምን ይመስላል፣ ዓለምን የምናይበት እይታ ምልከታው ምን ይመስላል፣ የአይናችን መነጽር እንዴት ነው የምናየው። ከዚህ በፊት በአንዳንድ ትምህርቶች ላይ አንስቻለሁ። ስለ ፍቅር የምናየው እይታ፣ ስለ ገንዘብ የምናየው እይታ፣ ስለ ህይወት፣ ስለ ለውጥ የምናየው እይታችን ምን ይመስላል፣ ስለ ሰው ልጆች፣ ስለ ፈጣሪ፣ ስለ ተፈጥሮ አጠቃላይ የምናየው እይታ ምን ይመስላል። ያንን ያመንነውን ነገር ነው በየቀኑ እየተገበረን የምንመጣው ወይ የምንሄደው ሪፎርም እናደርገው። ልክ አንድ ሰው አንድን ነገር ባመነ ልክ ለዛ ነገር ተገዢ ይሆናል። ባመነው ልክ እየተገዛ እየሰራ ሪፎርም እያደረገ ይሄዳል ማለት ነው። ስለዚህ ዋናው ነገር አንድን ነገር ሪፎርም ማድረግ ውሏችን ኤክስፖጀራችን ለመወሰን መጀመሪያ ያን ነገር ማመን መቻል አለብን ማለት ነው። የምናምነው ነገር ነው የምናደርገው። ያ ነገር ቀስ በቀስ የኛ ሀቢት እየሆነ ይመጣል። ልማድ እየሆነ የኛ ኮንሽስ ማይንድ ካራክተር ባህሪ እየሆነ ይመጣል ማለት ነው። ስለዚህ ላይፍ ኳድራንት ተብሎ በዚህ አውድ ላይ የተቀመጠው ነገር የእያንዳንዱ ሰው የዕለት ውሎ ምን ይመስላል፣ ዓለምን የሚያይበት መነጽር ምን ይመስላል የሚባሉት ነገሮችን ትንሽ በትንሹ ጥቂት በጥቂቱ የሚያነሳ ሆኖ በሁለት
አክሲሶች በሁለት አክሲሶች የሚቀናጅ ሆነው በውስጡ 4 ኳድራንቶች የሚኖሩ ይሆናሉ። ምናልባት ኳድራንቶችን ለማግኘት 2 አክሲሶች ቨርቲካል እና ሆሪዞንታል አክሲሶች ያስፈልጉናል። ቋሚና አግዳሚ የሆነ መስመር ወይንም አክሲስ ያስፈልገናል ማለት ነው። እነዚህ ሁለቱ አክሲሶች ምንድን ናቸው? በሁለቱ አክሲሶች ላይ በተሰየሙ ነገሮች መሰረት ራሳችንን እናያለን፣ እንፈትሻለን። የራሳችንን ባህሪ፣ የራሳችንን ውሎ፣ የራሳችንን ኑሮ እንፈትሻለን ማለት ነው። 4ቱ በየትኛው ኳድራንት ላይ እንደምንወድቅ ራሳችንን ኢቫሉዌት እናደርጋለን፣ እንገመግማለን ማለት ነው። ስለዚህ መጀመሪያ ኳድራንቱን እናሰምራለን። ስለዚህ 2 አክሲሶች አሉን ማለት ነው። 2 መስመሮች ተገናኝተዋል እዚህ 0 ላይ። አግዳሚው አክሽን፣ ተግባራችን፣ አፈጻጸማችን፣ ክንውናችን ማለት ነው። ከላይ ቋሚው ደግሞ እንዳየነው ማይንድ ሴት፣ ምልከታችን፣ ዓለምን የምናይበት የምናምንበት እይታችን ማለት ነው። በሁለቱ በእይታና በፐርፎርማንስ በተግባራችን 4 ኳድራንቶችን መሀል ላይ እንፈጥራለን። ከ4ቱ ኳድራንቶች መካከል አንዱ ላይ የምንወድቅ ይሆናል ማለት ነው። ስለዚህ በእያንዳንዱ አክሲስ ላይ 2 ነጥቦችን እናስቀምጣለን። 2 ነጥቦችን በማይንድ ሴት ላይ 2 ነጥቦችን አስቀምጫለሁ። በአክሽንም ላይ እንደዚሁ 2 ነጥቦችን እናስቀምጣለን። እነዚህ ነጥቦችን ስትሬት ቨርቲካል እና ሆሪዞንታል በማስመር 4 ኳድራንቶችን እናገኛለን ማለት ነው። ስለዚህ 4 ቦታዎችን 4 ኳድራንቶችን አግኝተናል። አሁን እያንዳንዱን አክሲስ ላይ የመጀመሪያው ከ0 ጀምሮ ያለው የመጀመሪያውን ሎው እንላለን፣ ዝቅተኛ። ቀጥሎ ያለውን ሃይ እንላለን፣ ሃይ። ሎው እና ሃይ። እዚህም ይሄንን ሎው እንላለን፣ ይሄን ደግሞ ሃይ እንላለን። ስለዚህ ሎ ማይንድ ሴት፣ ሃይ ማይንድ ሴት፣ ሎ ፐርፎርማንስ፣ ሃይ ፐርፎርማንስ ማለት ነው በቀላሉ። በዚህ መልክ ስኬች ካደረገን በኋላ ለእያንዳንዱ ትርጉም እየሰጠን እንመጣለን። ስለዚህ ቅድም እንዳልኩት ከ4ቱ ኳድራንቶች መካከል በአንዱ ላይ እንወድቃለን። ከዛ በኋላ ወዴት መሄድ እንደሚገባን ራሳችንን እንገመግማለን። የራሳችን ባህሪ እንገመግማለን፣ የራሳችንን ውሎ እንገመግማለን፣ የራሳችንን ኤፊሽንሲ እንገመግማለን ማለት ነው። ስለዚህ ቀስ በቀስ እንደዚህ እያደረገን እስቲ ወዴት መሄድ እንደሚገባን እያየን የምንሄድ ይሆናል። እያንዳንዱን አክሲስ በ2 ኳድራንቶች በሎው እና በሃይ ስኬች አድርገናል። ከዚህ በኋላ 4ቱን ኳድራንቶች ባህሪያቸው ምን እንደሆነ እነዚህ ስኮላርስ ያስቀመጧቸውን ነገሮችን እያየን የምንሄድ ይሆናል። የመጀመሪያው ኳድራንት 1 ይሄ ነው ማለት ነው። የመጀመሪያው ኳድራንት እንደሚታዩት ከ0 ሎው አክሽን፣ ሎው ማይንድ ሴት፣ ዝቅተኛ የተግባር ሰዎች፣ ዝቅተኛ እይታ ወይም ማይንድ ሴት ያለን ሰዎች። እዚህ ኳድራንት ላይ የሚቀመጡት ወይም በዚህ የሚመደቡት ሰዎች ምን አይነት ባህሪ አለን ይላሉ? የረጅም ጊዜ እቅድ የሌላቸው፣ ቀን ያመጣሽ ነገሮችን እየሰሩ እለቱን ወይም ቀኑን የሚገፉት፣ እድሜያቸውን የሚገፉት፣ ኑራቸውን የሚገፉት፣ ነገ ሲነጋ ምን ለመስራት እንደፈለጉ ምንም እቅድ የሌላቸው፣ የመጣው ነገር እየሰሩ ቀናቸውን እድሜያቸውን የሚገፉ ሰዎች ይሰራሉ ስራ፣ ግን ዝቅተኛ አፈጻጸም ነው። በሚረባ በማይረባ ነገ የኔን ህይወት የሚቀይር የማይቀይር ነገር ብለው የመለየት እንትናቸው እጅግ ዝቅተኛ የሆኑት ሰዎች፣ ስለ ነገ ያላቸው አመለካከት፣ ስለ ረጅም ጊዜ እቅድና መለወጥ ያላቸው አመለካከት እጅግ ዝቅተኛ የሆኑ ሰዎች፣ የሚያደርጉትም አክሽን እዚህ ግባ የሚባል ያልሆኑ፣ ለነገ ትልቅ ህይወት የሚጠቅም ጠብታ የማያስቀምጡ ሰዎች እዚህ በመጀመሪያው ኳድራንት ውስጥ ካቴጎራይዝ ይደረጋሉ። እንደዚህ አይነት ሰዎች ወደፊት ለውጥ አለ፣ እንደ እከሌ እቀይራለሁ ብሎ የማያምኑት ናቸው። መለወጥ፣ ማደግ፣ መበልጸግ ለተወሰኑ ሰዎች ብቻ ተሰጥተዋል ብሎ የሚያምኑ ሰዎች ናቸው። ራሳቸውን እጣ ፈንታቸውን በቃ ልክ አሁን ባሉበት ሁኔታ ብቻ መኖር እንደሚችሉ ብቻ የሚያምኑት፣ በሁለት አለቶች መካከል ተጣብቆ የሚኖሩና እድላቸው እንደሆነ የሚያስቡት ሰዎች ሎው ማይንድ ሴት ኤንድ የሚወስዱትን ተግባር ወይንም አክሽን እጅግ ዝቅተኛ የሆኑ ሰዎች፣ ቢመዘን ለወደፊት ህይወታቸው ጠብ የሚያደርግ ትልቅ ስራ የሌላቸው ግን እለት እለት ያመጣሽ ስራዎችን የሚሰሩ ሰዎች በዚህ በመጀመሪያ ኳድራንት ውስጥ የሚመደቡ ናቸው። ይህ ኳድራንት በእነዚህ በስኮላሮች አጠራር ፎሎወርስ ተብሎ ይጠራል። ፎሎወርስ ወይንም በአማርኛው ተከታዮች ማለት ነው። ተከታዮች ቀን ያመጣ ነገር የሚከተሉ፣ እከሌ ባዘዘው፣ እንትና ባዘዘው፣ ተቋሙ ባዘዘው፣ እንትና በእነዚህ ነገሮች የሚከተሉት ወይንም የሚታዘዙ ሰዎች፣ የራሳቸው የሆነ
ሎንግ ተርም ቪዥን ድሪም የሌላቸው የረጅም ጊዜ የ5 ዓመት የ10 ዓመት የ15 ዓመት የ20 ዓመት ቪዥን እቅድ ህልም የሌላቸው ሰዎች ናቸው በዚህ ካታጎሪ ውስጥ የሚመደቡት። ስማቸውም በእነዚህ ምሁራን ተከታዮች ወይንም ፎሎወርስ ተብለው ይጠራሉ ይላል። ለራሳቸው የሚሰጡት ክብር እጅግ ዝቅተኛ ነው። ያ ማለት ኮንፊደንሳቸው በራስ መተማመናቸው እጅግ ዝቅተኛ፣ በሰው የሚመኩ ቀን ባመጣ ዕለታዊ ነገር የሚመኩ ሰዎች ናቸው። በቃ ህይወት ይሄ ነው ብለው አምኖ ዘጭ ብለው ቁጭ ያሉት ሰዎች ያላቸውን ነባራዊ ሁኔታ በቃ ይሄ ነው ህይወት ብሎ የነገ ህልም የሌላቸው ሰዎች ናቸው በዚህ በመጀመሪያው ኳድራንት ውስጥ የሚመደቡት። ስለዚህ ትልቅ ህልም የሌላቸው፣ ኮንፊደንስ የሌላቸው፣ እለት ዕለት በሚሰሩት ስርዓት ጥንቁቅ ያልሆኑ፣ ኦርጋናይዝድ ያልሆኑ ሰዎች እዛ መግባት እዚህ መግባት፣ ይሄን መስራት ያኛውን መስራት መተው፣ ደግሞ መስራት ያለባቸው ነገሮች ነገ ተነገ ወዲያ እያሉ ፕሮክራስቲኔት ማድረግ ማስተላለፍ የሚፈልጉ ወይንም ያ ባህሪ ያለባቸው ሰዎች ናቸው በመጀመሪያ ኳድራንት ላይ የሚመደቡት ፎሎወርስ ወይንም ተከታዮች የሚባሉት ማለት ነው። ይሄንን እለት ዕለት ያመጣሽ ወይንም ቀን ያመጣሽ ስራ ስለሚሰሩ ብዙ ጊዜ ቢዚ ይሆናሉ። ጊዜ የላቸው፣ በቂ ጊዜ የላቸው። ትላልቅ ነገሮችን ለማሰብ ቁጭ ብሎ ሰከን ብሎ ስለራሳቸው ለማዳመጥ የውስጣቸውን ብቃት ፖቴንሻል፣ ፈጣሪ የሰጠውን ፖቴንሻል ለማዳመጥም ጊዜ የላቸውም። በቃ በዚህም በጣም ቢዚ የሆኑ ሰዎች ግን ለነገ አንዳች ጠብታ ምናልባት ማስቀመጥ የማይችሉ ሰዎች ማይንድ ሴታቸው ለውጥ እንደሌለ የሚያስቡት ነገ በቃ ይሄ እድል ነው ብሎ የሚያስቡት ከረጅም ጊዜ እቅድ በኋላ ቀስ በቀስ መለወጥ እንደሚችሉ ቼንጅን ማያምኑ ሰዎች ማለት ነው። ስለዚህ በዚህ በመጀመሪያው ኳድራንት ውስጥ ይመደባሉ። they are followers ወይንም ተከታዮች ተብሎ ይጠራሉ ማለት ነው። ሁለተኛው ኳድራንት ከፍ ያለ ማይንድ ሴት ወይም ምልከታ፣ ስለ ዓለም ግንዛቤ፣ ስለ እቅድ፣ ስለ ቪዥን ያላቸው ከፍ ያለ ግንዛቤ ያላቸው፣ እቅድ የሚያስቀምጡት፣ ራዕይ የሚያስቀምጡት፣ ግብ የሚያስቀምጡት፣ የየዕለት ዕለት የሳምንታዊ ዕለታዊ ግብ የሚያስቀምጡ ሰዎች ናቸው። ግብ በማስቀመጥ እቅድ በማቀድ ላይ በጣም ጎበዝ የሆኑ ሰዎች ናቸው እዚህኛው ኳድራንት ውስጥ የሚመደቡት። ሁለተኛው ኳድራንት ውስጥ እነዚህ ሰዎች እይታቸው መልካም ሆኖ እቅድ ማስቀመጣቸው ዓለምን የሚያዩበት፣ ነገሮችን የሚያዩበት፣ ለማደግ የሚያስቡበት እይታ በጣም መልካም የሆኑ ሰዎች ናቸው። ነገር ግን ያንን እቅድ ወደ ተግባር መለወጥ ያልቻሉ፣ ዲሲፕሊን ሆኖ ለዛ እቅዳቸው ተገዢ መሆን ያልቻሉ፣ በሌሎች ነገሮች ጊዜያቸውን የሚያጠፉ የሚፈጁ ሰዎች። ስለዚህ እቅዳቸው ያስቀምጡት እቅድ ለምን ይሆናል? በሆነ ነገር ይሰናከልና ሌላ ጊዜ ደግሞ ሌላ እቅድ ያስቀምጣሉ። ተስፋ ይቆርጣሉ። ላስቀመጡት እቅድ በጣም ስትሮንግ የሆነ ማይንድ ሴት የላቸው፣ ጠንካራ የሆነ በሚገጥሙ ሰርከምስታንሶች መታጠፍ የሚችሉ ሰዎች ማለት ነው በዚህኛው ካቴጎሪ ውስጥ የሚመደቡት። they have high mind set but low performance በዝቅተኛ አክሽን የማይወስዱት ማለት ነው፣ ግን ሃይ ማይንድ ሴት አላቸው። ስለዚህ ሃይ ማይንድ ሴት and they have low performance or low action so በዚህ ካቴጎሪ ውስጥ ይመደባሉ። እነዚህ ሰዎች ድሪመርስ ተብሎ ይጠራል። ድሪመርስ ህልመኞች፣ አቃጆች ወይንም ተስፈኞች ወይንም ህልመኞች ማለት እንችላለን። በጣም በስት የሆነ እቅድ ማስቀመጥ ይችላሉ። ባት የነሱ ፕላንና ቪዥን ለአጭር ጊዜ ሾርት ተርም እቅድ ብቻ ይሆናል ማለት ነው። በእቅዳቸው ላይ ጸንቶ የመቆም በደንብ በሁለት እግራቸው ቆሞ የሚመጡ ነገሮችን ሁሉ ችግሮቻቸውን እንደየሁኔታቸው ተቀብሎ የማሳለፍ አቅም የሌላቸው፣ በሁሉ ነገሮች የተሸወዱ የሚታጠፉ ሰዎች። ስለዚህ እቅዳቸው የሾርት ተርም የአጭር ጊዜ ብቻ ይሆናል ማለት ነው። ያንን የሚነካ ነገር ካለ ወደ ሌላ መታጠፍ የሚችሉ ሰዎች ናቸው። በጣም በስት የሆነ እቅድ ካስቀመጡ በኋላ ለዛ እቅድ ዕለት ዕለት ምን መደረግ እንዳለበት ተገዢ መሆን ያልቻሉ፣ በሌሎች ነገሮች የሚወሰዱ ሰዎች ነው። ከነዚህ ከመጀመሪያዎቹ ይልቅ መልካም ዜና አለ እዚህ አካባቢ። እቅድ በማቀድ ላይ፣ ራዕይ በማስቀመጥ ላይ ከነዚህ ይልቅ በተር ናቸው። ምን መጨመር ነበረባቸው? አክሽን ቢጨምሩ፣ ለእቅዳቸው ለእንትናቸው ኮሚትድ ቢሆኑ፣ ዲተርሚንድ ቢሆኑ በጣም ቆንጆ የሆነ እይታም ፐርፎርማንስ ይኖራቸው ነበረ። ከዚህ ኳድራንትም ወደ ሌላ ኳድራንት የመተላለፍ ፖሲቢሊቲያቸው እጅግ ሰፊ ነበረ። የሚመጡት ሰርከምስታንሶች እነሱን የሚፈትኗቸው፣ ያንን ኮንፍሮንት ማድረግ ብዙ ጊዜ ማይችሉ they are dreamers ወይንም ህልመኞች ተብለው ይጠራሉ ማለት ነው። ያ ማለት ምንድን ነው? የራስ መተማመናቸው ትልቅ ነው ማለት ነው። እቅድ ማስቀምጦ ይሄ ነው ካሉ የራስ የሰልፍ ብሊፍ የራስ እምነት ወይንም ኮንፊደንሳቸው በጣም ከፍ ያለ ነው የነሱ። በሌላ አባባል ስለ ራሳቸው የሚሰጡት ኢሜጅ ወይንም ምስል ከፍ ያለ ነው። እንደዚህ ሰው መቀየር ይችላል፣ መለወጥ ይችላል ብሎ ያምናሉ። ለራሳቸውም ትልቅ ክብር ይሰጣሉ። ትላልቅ ጎሎችን ያስቀምጣሉ።
እነኚህ ግን ሁሉ ቅድም እንዳልኩት ለአጭር ጊዜ ብቻ ይሆናል። የሆነ ፈተና ሲመጣ የሚፈተኑ ሰዎች የሚወድቁ ሰዎች ናቸው ማለት ነው። ለእቅዳቸው ተገዢ አልሆኑ ማለት ምን ማለት ነው? they are not organized። ዛሬ ይሄን ሰራለሁ፣ ነገ ይሄን ሰራለሁ፣ ከነገ ወዲያ ይሄን ማድረግ አለብኝ ብሎ ጥብቅ የሆነ ዲሲፕሊን የሌላቸው ሰዎች፣ በአንዳንድ ነገሮች የሚሸወዱ፣ ቀን ባመጣሽ በአንዳንድ ነገሮች የሚወሰዱ፣ ጊዜያቸውን የሚፈጁ። እቅድ ማለት የሚተገበር ከታይም ቴብል ጋር አይደል? በዚህ ጊዜ ይሄንን ማድረግ አለብኝ ብሎ አክቹዋሊ ግራውንድ ላይ ያን ነገር ፕሪፎርም ከቻለን ነው እቅድ የሚሆን። ከዛ ውጭ ወረቀት ላይ ማስቀመጥ ብቻ፣ ኮምፒውተር ላይ መጻፍ ኦር ሳምዌር ሳምቲንግ ላይ የሆነ ነገር ብቻ ፕላን ማድረግ በቂ አይደለም። ያንን ነገር አክሽን መውሰድ አለብን ማለት ነው። ያቺ ነገር ነው እነሱ ጋር የምትጎልባቸው። ስለዚህ ለእቅዳቸው ተገዢ ያልሆኑ ማለት they are not organized፣ ዲሲፕሊን አይደለም ለእቅዳቸው ወይንም ለቪዥናቸው የሰጡት ትኩረት እጅግ ዝቅተኛ ነው ማለት ነው። ነገሮች በተቀያየረ ቁጥር የሚቀያየሩት ትልቅ ትኩረት አልሰጡም። አንድ ገበሬ ዘር ከዘራ በኋላ ያን ዘር መኮትኮት ካልቲቬት ማድረግ አለበት፣ ውሃ ማጠጣት አለበት። የተሻሙ ዘሮች የሚበቀሉ ነገሮች ካሉ ማንሳት፣ አየር እንዲገባ ሁሉ ነገር መኮትኮት መቻል አለበት። ያ ማለት ምንድን ነው? ለዘራው ዘር ትኩረት መስጠት ማለት ነው። ፎከስ ያደርጋል። ትልቅ ትኩረት ሲሰጥ ብዙ ምርት ነው የምናገኘው። ህልማችንን ስናስቀምጥ በየዕለቱ በምናባችን ማየት፣ በየቀኑ ለሱ የሚመግብ ነገር ትናንሽ ነገሮችን ማድረግ እንደሚገባን ብዙ ጊዜ ከኔ ጋርም ተማምረናል። ትልቅ ትኩረት የማይሰጡት ናቸው። ህልማቸው ላለሙት ህልም ትልቅ ትኩረት የማይሰጡት ካልቲቬት ማድረግ የማይችሉ ሰዎች ናቸው በዚህ ካቴጎሪ ውስጥ የሚመደቡት። በተለያዩ ቀን ያመጣሽ ነገሮች ላይ ስለሚወሰዱ በቂ ጊዜ የላቸውም። የተቀመጠ ህልም ብቻ ያንን ህልም እኛ ጋር መጥቶ አቴን ማድረግ አንችልም። እኛም ወደ ህልሙ መድረስ አንችልም። ህልም ብቻ በማስቀመጥ ወረቀት ላይ በየቀኑ የምንወስዳት እያንዳንዷ አክሽን ናት፣ የዛች ሳማፕ ናት ወደዛ ቪዥናችን እኛን የምታደርሰንና ባስቀመጡት ህልም ብቻ ህልም አስቀምጫለሁ ስለዚህ ያን ከሆነ ጊዜ በኋላ ያን ህልም አቴን አድርጋለሁ ማለት አይደለም። ጀስት we should take some action። በየቀኑ ትናንሽ ልክ አቶሚክ ሃቢት ላይ ጄምስ ክሌር እንዳስቀመጡት አኑዋል እቅድ ካወጣን በኋላ የዛን አኑዋል እቅድ ወይንም ዓመታዊ እቅድ 1% አንዷን ፐርሰንት ብቻ በቀን መስራት አለብን። አንዷን ፐርሰንት ቀለል አድርገን ማለት ነው። ብዙ ለመስራት ሳይሆን ትንሽ ትንሿን ስንሰራ ነው የነዚያ ድምር ዓመታዊ እቅባችንን አቴን የሚያደርገውና አክሽን ሊወሰድ ይገባል። ስለዚህ ድሪመሮች ትልቅ ማይንድሴት ያላቸው ግን ያ ቪዥን ያ እቅድ ለአጭር ጊዜ ብቻ ሾርት ተርም እቅድ ብቻ የሆነ ለእቅዳቸው ተገዢ መሆን የማይችሉ ሰዎች እንደሆኑ ነው ይህ ጽሑፍ ይህ ትምህርት የሚያስረዳ። ቀጣዩ ሶስተኛው ኳድራንት ሃይ አክሽን የሚወስዱ ነገር ግን ሎ ማይንድሴት ያላቸው፣ በየዕለቱ በጣም ቢዚ ናቸው፣ ለሚሰሩት ስራ ዲሲፕሊንድ ናቸው፣ ኦርጋናይዝ ናቸው፣ ጊዜ የላቸውም። ነገር ግን ፈጣሪ በሰጠን አእምሮ አስበን ባይ ሎንግ ራን ትልቅ ቦታ ላይ መድረስ እንደምንችል የማያምኑ ሰዎች፣ እለት እለት ያለውን ስራ እንደ ቅድሞቹ እንደ ፎሎወርስ ሰነፍ ሆነው ፕሮክራስቲኔት የሚያደርጉት ወይም ለነገ ለተነገ ወዲያ የሚያስተላልፉት ሳይሆኑ ዛሬ የሚሰጣቸውን ስራ ዛሬ ማለቅ አለበት፣ ነገ ማለቅ አለበት፣ በዚህ ሳምንት ማለቅ አለበት ብሎ የተሰጣቸውን ስራ በጣም ኦርጋናይዝ በሆነ መልክ ሪፎርም ማድረግ የሚችሉ ሰዎች በጣም ይገርማል። ነገር ግን የረጅም ጊዜ እቅድ የሌላቸው፣ እይታቸው በጣም አጭር፣ የዕለት ዕለት ብቻ የሆኑ ሰዎች፣ ስራ ላይ ስንፍና የለባቸውም። ችግሩ የረጅም ጊዜ ቪዥን ድሪም ማስቀመጥ የማይችሉ ሰዎች፣ በአእምሯችንና በልባችን ኢማጂኔሽን ፈጥረን የዛሬ 10 ዓመት እንደዚህ አይነት ቢዝነስ ሊኖረኝ ይገባል፣ እንደዚህ አይነት ካምፓኒ ሊኖረኝ ይገባል፣ እንዲህ መለወጥ አለብኝ ብሎ ረጅም ጊዜ እቅድ ማየት የማይችሉ፣ ያ እይታቸው ዝቅተኛ የሆኑ ሰዎች፣ ሃይ ፐርፎርማንስ ሎው ማይንድሴት ያላቸው ሰዎች። በእነዚህ ስኮላርስ መሰረት ስማቸው ፕሮዲውሰርስ ይባላሉ። ፕሮዲውሰርስ የሚሰሩት፣ የሚተገብሩ፣ የሚያመርቱ፣ ዕለታቸውን በጣም ዲሲፕሊንድ ሆነው ስራ ላይ ጊዜያቸውን በደንብ ኦርጋናይዝ ያደረጉ ሰዎች። አለቃ ቢያዝዝ የሆነ ስራ ቢሰጣቸው በትክክል በተባለው ጊዜ ማድረስ የማይችሉ፣ ኦልሞስት እንደዛ ማለት ነው ማድረስ የማይችሉ፣ ነገር ግን በዛ ቢዚ ስለሚሆኑ ቁጭ ብሎ ስላላቸው ግል ህይወት ወደፊት ይሄን አክል ካምፓኒ መፍጠር አለብኝ፣ እንደዚህ ከፈጣሪ ጋር ያለውን ነገር እንዲህ ማስተካከል አለብኝ፣ ከሰዎች ጋር ያለን ኮሚኒኬሽን እንዲህ ማስተካከል አለብኝ፣ ይህ አይነት የተለየ ሙያ ያስፈልገኛል የሚባሉት ከፓሽናቸው ተነስቶ
ትላልቅ እቅዶችን የማስቀመጥ ድክመት ያላቸው ሰዎች ናቸው ዲያር ፕሮዲውሰርስ ወይንም አምራቾች የሚተገብሩ በጣም ሱፐር ስታር መሆን እንደሚገባ ትላልቅ ስኬቶችን አቴን ማድረግ እንደሚችሉ የማያምኑ ሰዎች አይ በቃ የተሰጠኝ ይሄ ነው ህይወቴ ብሎ አምኖ ዘጭ ብሎ ቁጭ ያለው ቅድም የሆነ ኳድራንት ላይ እንዳልነው ማለት ነው። እለት እለት የመጣች ነገር የካምፓኒውን የኦርጋዝ የተቋሙን የኢንስቲትዩት ወይንም እዛ የተቀጠሩበት ቦታ ሊሆን ይችላል ወይም የራሳቸውን የግል እንትን ሊሆን ይችላል። በቃ ይሄን ዝም ብዬ የሰራው ህይወታቸው የሚገፉ ኦርጋናይዝ የሆኑ ይመስላሉ። but they have no long term plan or long term vision። ስለዚህ እለት እለት ለሚሰሩት ስራ እጅግ ፎከስ የሚያደርጉ ሰዎች ናቸው። በየዕለቱ በሚሰሩት ያ ኦርጋናይዝድ በሆነ ስራቸው የተዳከሙ የተወጠሩ ሰዎች፣ ጊዜ የሌላቸው ሰዎች፣ ወደ ውስጣቸው ማሰብ ልባችን አእምሯችን ለውጥ ያመጣል ብሎ ማመን የማይፈልጉ እንዲያው የሚሳለቁ ሰዎች ናቸው ይላል። ስለዚህ እነዚህ ሰዎች ፕሮዲውሰርስ ወይንም አምራቾች ተብሎ ይጠራሉ። ለዚህ ቻናል አዲስ የሆናችሁት ሰብስክራይብ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉላቸው። ይህንን ቪዲዮ ደግሞ ላይክ በማድረግ እኛንም አበረታቱላቸዋለን። ስለመጣችሁ በድጋሚ እናመሰግናለን። ስለዚህ ሶስተኛው ኳድራንት ፕሮዲውሰርስ ወይንም አምራቾች የሚባሉት ናቸው። በህይወታቸው ማዕከል አካባቢ በሆነ ጊዜ ላይ ግን የሆነ ተስፋ የሚቆርጡ ከዛ እንደ አዲስ የሚያስቡ የሚጸጸቱ ሰዎች ናቸው። እነዚህ አይነት ሰዎች በሆነ በህይወታቸው ማዕከላዊ የሆነ ጊዜ ላይ ልክ አእምሯቸው ጸጸት ይጀምራል ይላሉ። እነዚህ ሰዎች ይጸጸታሉ፣ ሪግሬት ያደርጋሉ። ውስጤን ባሰብኩ፣ ውስጤን በደንብ ባዳመጥኩ፣ ፓሽንን ባገኘው፣ ቪዥንን በሰራው፣ የረጅም ጊዜ እቅድ እና ህልም ባስቀምጥኩ ብሎ የሚያምኑ ሰዎች ናቸው በዚህ ካቴጎሪ ውስጥ የሚመደቡት። ስለዚህ እነዚህም ሰዎች አንድ ወቅት ላይ ኢንላይትድ ሲሆኑ ሲነቁ ማይንድሴታቸው ከፍ የማለት ፖሲቢሊቲያቸው ከፍተኛ ነው ማለት ነው። በጣም ታታሪ ከሆኑ ትንሽ መጨመር ያለበት ከድሪመርስ በተቃራኒው ማይንድሴታቸውን ከፍ ማድረግ ነው። ፕሮዲውሰሮች እንደዛ ቢያደርጉት ሁለቱ አክሽናቸውና ድሪም ወይንም እይታቸው ማይንድሴታቸው በደንብ ከፍ ብል በደንብ የተሳካላቸው ሰዎች የመሆን አጋጣሚያቸው ፖሲቢሊቲያቸው እጅግ ከፍተኛ ነው ማለት ነው። አራተኛው ላይ የመጨረሻው ኳድራንት 4 በጣም በሚገርም ሁኔታ ከሁሉም የምንለይ ሁሉም ኳድራንቶች ወደዛ ቢሄዱ እጅግ በስት የሆነ ኳድራንት። ይሄንን በዚህ አውድ ላይ ያሉት ስኮላርስ ይህን ኳድራንት ልዩ ስም ሌላ ስም ማጂክ ኳድራንት ብለው ይጠራሉ። ማጂክ ኳድራንት ምታታዊ ሁሉም ሰው የሚፈልግ ነገር ግን መሆን ያልቻለ ኳድራንት፣ እጅግ ተመራጭ የሆነ ኳድራንት። አሁን በግራፉ ላይ እንደምታዩት እዚህ ጋር ማለት ሃይ ማይንድ ሴት አለ፣ ሃይ ፐርፎርማንስ አለ። የነዚህ የሁለቱ ድምር ነው ኳድራንቱን የፈጠረው። ሃይ ማይንድ ሴት፣ ሃይ ፐርፎርማንስ፣ ነገሮችን ወደፊትን ማየት የሚችሉ ጠንካራ አመለካከት ያላቸው የብዙ ዓመት የ5 የ10 15 ዓመት ትልቅ ህልም ማስቀመጥ የሚችሉ የዓለምን አጠቃላይ አውድ መገመት ማየት ፎርካስት ማድረግ የሚችሉ ሰዎች፣ ትላልቅ ሎንግ ተርም የሆኑ ቪዥኖችን የሚያስቀምጡ ሰዎች፣ በየቀኑ በሚገጥማቸው ነገሮች የማይበገሩ በሆነ ቴክኒክ ለማለፍ የሚጥሩ ችግሮችን እንደ ኦፖርቹኒቲ የሚያስቡ የሚወስዱ ሰዎች፣ የሆነ ውድቀት ስመጣ፣ ሐዘን ስመጣ፣ ክሳራ ስመጣ እነኛን ከማዘን ከማልቀስ በልዩ መልክ ማየት የሚችሉ ወደ ቢዝነስ መቀየር ወደ ህይወት መቀየር የሚችሉ ትልቅ ማይንድ ሴት ያላቸው ሰዎች ናቸው። እዚህ ውስጥ ካቴጎራይዝ የሚደረጉት ጠንካራ የሆነ አመለካከት። ፈተናዎች ሁልጊዜም አሉ፣ ችግሮች ሁልጊዜም አሉ፣ ጦርነቶች ሁልጊዜም አሉ፣ የኑሮ ኢንፍሌሽን ሁልጊዜም ይኖራል። የተለያዩ የተፈጥሮና ማንሜድ የሆኑ ችግሮችም ሁልጊዜም ይኖራሉ። ስለዚህ እነኚህ ነገሮችን በማመን ያቀዱትን ነገር በምንም ፌል ሳያደርጉ ተስፋ ሳይቆርጡ እነኚህ የገጠሟቸው ችግሮች ሁሉ እንደሚያልፉ ተስፋ በማድረግ በክሬት ባደረጉት ህልማቸው ላይ ስትሮንግ የሆነ ብሊፍ እምነት ያላቸው ሰዎች ናቸው። የረጅም ጊዜ እቅድ ማቀድ የሚችሉ ሰዎች ላቀዱት እቅድ በየቀኑ ሽርፍራፊ ደቂቃዎች፣ ሰከንዶችም ጭምር በጣም ጠንካራ ትኩረት የሚሰጡት ካልቲቬት የሚያደርጉት እንደ መልካም ገበሬ ማለት ነው። ሁሌ የሚኮተኩቱት ዛሬ ምን ሰራው፣ ወደዛ ወደ 5 ዓመት 10 ዓመት እቅድ ቪዥኔ ወደዛ የሚወስደኝ ዛሬ ምን ፈጸምኩት፣ በ24 ሰዓት ውስጥ ምን ጨመርኩት፣ የሚነበብ ከሆነ ምን ያክል ገጽ አነበብኩት፣ የሚነካካ ነገር ከሆነ ምን ያክል ነገር አወቅኩት፣ ስኪልም ከሆነ እውቀትም ሊሆን ይችላል፣ ወይ ለዛ ፊድ የሚደረግ ማንኛውም ስራም ተግባርም ሊሆን ይችላል። በየቀኑ የሚያሳስባቸው ስለ ቪዥናቸው። ስለዚህ
ትላልቅ ቪዥኖችን የ5 ዓመት፣ የ10 ዓመት፣ የ15 ዓመት ቪዥን ካስቀመጡ በኋላ ወደ ዕለታዊ እቅድ አምጥቶ የዕለት ግብ በማስቀመጥ እጅግ ጠንካራ የሆኑ ሰዎች፣ ግቦቻቸውን ደግሞ ለመፈጸም ዴሊ የሚያስቡ ሰዎች፣ ዛሬን ያን በመፈጸም ቀናቸውን ደስተኛ በጣም ደስ በሚል ሁኔታ የሚያሳልፉ ሰዎች፣ የመዝናኛ ጊዜያቸውን ያቀዱ፣ የስራ ጊዜያቸውን ያቀዱ፣ የሶሻል ህይወት በቀን ውስጥ ምን ያክል ሰዓት በየትኛው ሰዓት ሶሻል ህይወቴን መኖር አለብኝ፣ መድረስ እንደዚህ ማድረግ አለብኝ የሚባሉ ነገሮች ሁሉ በእቅዳቸው ውስጥ አስገብቶ ለመንፈሳዊ ሁኔታ አታችመንታቸውም ጭምር ቀኑን እያንዳንዱን ቀን በማቀድ ለዛ ተገዢ የሆኑ ሰዎች ፐርፎርም የሚያደርጉ ሰዎች በዚህ ኳድራንት ውስጥ የሚጠቃልሉ ውስጥ ናቸው። በዓለም ላይ በጣም ጥቂት ሰዎች ናቸው በዚህ ኳድራንት ውስጥ ያሉት። ያ ማለት ደግሞ ለነኛ ለጥቂት ሰዎች ብቻ የተሰጡ አይደለም። አሁን በጣም እንደ አሸን የፈሉት ታዳጊዎች አሉ፣ እጅግ ተጽዕኖ የሚፈጥሩት ከራሳቸው አልፎ ለብዙ ሰዎች ህይወት እየሆኑ ያሉት ወጣቶች አሉ፣ ታዳጊዎች አሉ ገና ከዩኒቨርሲቲ ሳይመረቁ። ስለዚህ ዓለም ከሚያመጣው ቴክኖሎጂ ጋር ዓለም ከሚያመጣው ማንኛውም እሴት ጋር መስተጋብር ፈጥረው ከዛ ጋር መሄድ የሚችሉ ሰዎች ማቀድ ብቻ ሳይሆን እያንዳንዱን ዕለታቸውን ለዛ ኢንቨስት አድርጎ ጊዜያቸውን ኢንቨስት አድርጎ መተግበር ማከናወን የሚችሉ ሰዎች ናቸው በዚህ ኳድራንት ውስጥ የሚመደቡት። እነዚህ ሰዎች አቺቨርስ ተብሎ ይጠራሉ። ዳር አቺቨርስ ከዋኞች እንበል፣ ከዋኞች፣ ስኬታማ ሰዎች፣ ከዋኞች፣ ፈጻሚዎች፣ ሳክሲድ ያደረጉ ሰዎች። ምናልባት በዚህ በላይፍ ስኪል ትምህርት ላይ ብዙ ጊዜ አንስቻለሁ። በዓለም ላይ 1% የሆኑ ሰዎች ናቸው። ከ8 ቢሊዮን ህዝብ 1% ያክሉ ናቸው ዓለምን በጣም እየመሩት ያሉት። የዓለምን ፖለቲካ፣ የዓለምን የኑሮ ጉዳይ በሶሻል ኢምፓክት፣ በኑሮ ኢምፓክት፣ በብዙ ኢምፓክት መፍጠር የሚችሉ ሰዎች ከዓለም ህዝብ 1% የሚሆኑ ሰዎች ናቸው። ብዙ ጊዜ እናነሳለን። ማይክሮሶፍት አንድ ሰው አሰበ፣ ፕሮዲውስ አደረገ። እነ ቢል ጌትስ እንጠቅሳለን። ሌሎች ነገሮች እነ ፎርድ ካምፓኒ፣ እነ ፎርድ የመሰሉ ሰዎች፣ ሌሎች ትላልቅ ሰዎች እናስባለን። በዓለም ላይ ትልቅ ተጽዕኖ የሚፈጥሩ ሰዎች ከራሳቸው አልፎ አገርን በጣም የሚያለሙ ለብዙ ሰዎች ሚሊዮን ሰዎች ህይወት የሆኑ ሰዎች ከአገራቸው አልፎ ለአህጉራት ለብዙ ለዓለም ህዝብ በጣም ትልቅ ነገር አስተዋጽኦ የሚያደርጉ ሰዎች። ስለዚህ ከምን ተነሱ፣ ባክግራውንዳቸው እንዴት ነበረ፣ የእነሱ የህይወት ተሞክሮችን ማጥናት እጅግ አስፈላጊ ነው። ይሄ ከሰማይ ለነሱ ብቻ የተሰጠ ነገር አይደለም፣ እጣ ፈንታቸው አይደለም። ሁሉም ሰው ያንን ማድረግ ይችላል። ፈጣሪ ነው የሚፈቅደው። በእርግጥ ግን የኛ ስንፍና መድረስ የሚገባን ቦታ እንዳንደርስ አድርጎናል። ቅድም ባልናቸው መሰረት እቅዶችን ማቀድ ያስፈልገናል። ያቀናቸውን እቅዶችን ደግሞ በየቀኑ ለሱ ትልቅ ትኩረት በመስጠት አክቲቪቲዎችን ማከናወን መቻል አለብን ማለት ነው። እንደ ድሪመሮች ትልቅ እይታ ኖሮን ፕሪፎርም ካላደረገን ምንም ዋጋ የለውም። እንደ ፕሮዲውሰሮች የዕለት ዕለት ብቻ ስራ መስራት በህይወታችን መሀል አካባቢ የሆነ ቦታ ላይ ተስፋ መቁረጥ ይመጣል። ስለዚህ ትልቅ እቅድ ያስፈልገናል። ለዛ እቅድ ተገዢ የሆነን ሰዎች፣ በጣም ፐርፎርም የምናደርግ ሰዎች መሆን ያስፈልገናል ማለት ነው። ስለዚህ እነዚህ ሶስቱ የቀሩት ከአቺቨሮች ውጪ ሶስቱ ድሪመርስ፣ ፎሎወርስ እና ፕሮዲውሰርስ ወደዚህ ወደ አቺቨርስ የመሄድ ፖሲቢሊቲ እጅግ ከፍተኛ ክፍት ነው ማለት ነው። ለሁሉም ሰው ክፍት ነው። ጭንቅላታችንን ማሰራት ለዛ ላቀድነው ነገር ላለምነው ህልም በየቀኑ ምን መስራት እንዳለብን ህልማችንን ቀለል አድርገን ዕለታዊ ማምጣት ነው። 1000 ሰው የሚይዝ ቢዝነስ ካምፓኒ ምናልባት የዛሬ 10 ዓመት የምናስብ ከሆነ ለዛ የሚወስደን ነገር ዛሬ መስራት ያለብኝ ነገር እንደ አቅሜ ምንድነው ነው የዛሬዋን ብቻ ነው የማስበው፣ ትልቁን አይደለም። ቀለል አድርገን ህልማችንን ወደ ዕለታዊ በደንብ ሴግመንት ስናደርግ ቀለል ያለውን ነገር ኮንሽስ ማይንዳችንም ቀለል አድርጎ ስለሚያስብ ልክ ተግባራዊ ለማድረግ ወይ ፕሪፎርም ለማድረግ ይጓጓል ማለት ነው። ባለፈው አንስቼዋለሁ። ስለዚህ ረጃጅም እቅዶችን እናስቀምጣለን። ጠንካራ ማይንድሴት ሊኖረን ይገባል። በየዕለቱ የሚገጥሙን ተግዳሮቶችን፣ ችግሮችን እያሰብን ከትላልቅ ህልሞቻችን ዲስቶርት የምናደርግ ሰዎች መሆን የለብን። ችግሮች፣ ፈተናዎች ሁሉ እንደሚያልፉ ተስፋ ማድረግ ማሰብ መቻል አለብን። ሁልጊዜ በውስጣችን ትልቅ ጠንካራ እምነት ያስፈልጋል። ያንን እንደምናሳካ ጠንካራ እምነት ያስፈልገናል ማለት ነው። ይህ ጠንካራ እምነት፣ ይህ ጠንካራ ኮንፊደንስ ምልከታችን የእኛን እይታ ይወስናል። የእኛን የማመን ደረጃ ይወስናል ማለት ነው። ስለዚህ ማይንድሴታችን በጣም ጠንካራ መሆን አለበት፣ ከፍ ያለ መሆን አለበት። ትልቅ እቅዶችን በፓሽናችን መሰረት ትላልቅ እቅዶችን እናስቀምጣለን፣ ትላልቅ ቪዥኖችን እናስቀምጣለን።
ለዚያ ቪዥን ደግሞ ወደ አመታዊ እቅድ በማምጣት አመታዊ እቅዱን ወደ ዕለታዊ እቅድ በደንብ ሰግመንት አድርገን ቀለል ባለ መልክ ዛሬ 10 ገጽ ማንበብ አለብኝ፣ ዛሬ እቺ ነገር መሰርቼ ማድረግ አለብኝ፣ ዛሬ እነዚህ አይነት ሰዎችን ማግኘት አለብኝ፣ ዛሬ እንደዚህ አይነት መንፈሳዊ አስተዋጽኦ ማድረግ አለብኝ። ቀለል ባለ መልክ ዕለታዊ እቅዶችን ከአንዋሉን መንዝረን ማምጣት፣ ዝቅ ባለ ደረጃ መመንዘር አለብን። ያን ጊዜ የመስራት እንትናችን ኤነርጃይዝ ነው ማለት ነው። ኮንሽስ ማይንዳችን በጣም ተቀባይነቱን ከፍ ይላል ማለት ነው። ስለዚህ ይህን በማድረግ እና ለእያንዳንዱ ዕለታዊ እቅዳችን አክሽን በመውሰድ ከሆነ አመት በኋላ በዚህ ካታጎሪ ውስጥ ልንመደብ ያስፈልገናል። ስለዚህ አድማጭ ተመልካቾቻችን በማይንድ ሴት እና በአክሽን ወይንም በእይታ ዓለምን በምናይበት ህይወትን በምናይበት አውድና በተግባር መካከል ያለውን እነዚህ አራቱን ኳድራንቶችን ምሁራን በዚህ መልኩ ነው ያስቀመጡት። በየትኛው ካታጎሪ ውስጥ እንደምንመደብ አሁን ያለንበት ቦታ ለራሳችን ብቻ ነው የምንነግረው ማለት ነው። ከዛ በኋላ ምን መውሰድ እንዳለብን ምን መጨመር እንዳለብን በዚህ ትምህርት መሰረት የሆነ ነገሮችን ሰማፕ ወይም ትንሽ ክሊክ ማድረግ አለብን በህይወታችን ላይ። የጊዜ አጠቃቀማችን ሊሆን ይችላል። እቅድን በትክክል ፕላን ማስቀመጥ ጉለት ሊኖርብን ሊሆን ይችላል። እቅድ አስቀምጠን ደግሞ ለዛ እቅድ ተገዢ አለመሆን ሊሆን ይችላል የኛ ጉለት። ስለዚህ ትላልቅ የሚባሉት የተሳካላቸው ሰዎች እነዚህ አቺቨርስ የሚባሉት ሰዎች ለግቦቻቸው ለህልሞቻቸው በየቀኑ ተገዢ በመሆን ብቻና ብቻ ነው። በቃ ሃርድ ወርኪንግ ጨምረዋል እሱ ላይ ማለት ነው። ጭንቅላታቸው ፈጣሪ የሰጠው ያ ትልቁ ካፓሲቲ ትልቁ ጸጋ አእምሯችን ትልቅ ነገር ራዕይ ማየት እንደሚችል ተደርጎ ነው የሰጠን። ለብዙ ሚሊዮን ሰዎች ብዙ ነገሮች ህይወት እንድንሆን ጭምር ነው። ከዚህ በፊት ማስቻለሁ ጭምር ነው ማይንዳችን የሰጠን። ለማይንዳችን የሰጠው ጸጋ በጣም ብዙ ነገር ነው አንጎላችን ውስጥ ያለው። ያ ዝም ብለን ተወልደን የሆነ ብለን እንድንሞት አይደለም፣ ወደ አፈር እንድንሄድ አይደለም። ከራሳችን አልፈን የኛን መክሊት የኛን ፓሽን ለብዙ ሰዎች ህይወት እንድንሆንና እንድናገለግል ጭምር እንደሆነ ከዚህ በፊት ማስቻለሁ። ያንን ወደ ተግባር ቀይረን አቺቨርስ በሚባለው ካታጎሪ ውስጥ ወይም ኳድራንት ውስጥ መመደብ እንችላለን ማለት ነው። ስለዚህ የሚጎልልን ነገር በየትኛው ኳድራንት ውስጥ እንዳለ መጀመሪያ ራሳችንን እናስቀምጣለን። ከዛ ምን መጨመር እንዳለብን በትምህርቱ መሰረት ያን ነገር ማቀድ፣ በደንብ ትኩረት መስጠት እና በየቀኑ ፕሪፎርም ማድረግ ያስፈልገናል ማለት ነው። ለዛሬ ያለን ትምህርት ይሄን ይመስል ነበር። ከኔ ጋር ስለነበራችሁ እጅግ አመሰግናችኋለሁ። ይህ እይታ M7 ዩቲዩብ ቻናላችን ነው። ለዚህ ቻናል አዲስ የሆናችሁት ሰብስክራይብ አድርጉት። ይህንን ቪዲዮ ላይክ በማድረግ አበረታቱን፣ ለሌሎችም እንዲደርስ ሼር አድርጉላቸው። በሚቀጥለው ጊዜ በሌላ ትምህርት እስከምንገናኝ ድረስ መልካም ቆይታ፣ ቸር ሰንብቱ።